የአይፎን ስልካችን ላይ የምናገኛት እቺ ከጀርባ ያለችው የአፕል ምልክቷን ሁለት ጊዜ ስንነካትና ሶስት ጊዜ ስንነካት የተለያዩ ስራዎችን መስራት እንደምንችል ስንቶቻችን እናውቃለን? ለምሳሌ የኔ ስልክ ላይ ደብል ተች ሳረገው ባክላይቱ ይበራል፣ ደብል ተች ሳረገው ይጠፋል ማለት ነው። ይህንንም ለማስተካከል የአይፎን ሴቲንጋችን ውስጥ እንገባና እንደዚህ እንከፍተዋለን። አክሴሲቢሊቲ ይሄ ሁሉ ዝርዝር አለ። ከዚህ መካከል ተች፣ ከዛ መጨረሻ ላይ ስንሄድ ባክ ታፕ ኦን ነው። እኔ ያደረኩት ደብል ታፑን ፍላሽ ላይት፣ ትሪፕል ታፑን ደግሞ ስክሪንሾት። ስለዚህ እናንተ ዳብል ታፑን የተለያየ ነገር ካሜራ ከፈለጋችሁ ካሜራ አለው፣ ኮንትሮል ሴንተር፣ ሆም፣ እነዚህ ሁሉ ሊስቶች አይታችሁ ስክሪን ሮቴት ማድረግ ትችላላችሁ በደብል ታፑ ማለት ነው። ደብል ታፕ ባረግነው ቁጥር የተለያዩ ስራዎችን መስራት እንችላለን። በትሪፕል ታፑም እንደዛው ገብተን የተለያዩ ስራዎችን በሾርት ወይ መስራት እንችላለን ማለት ነው። ይሄ አንዱ የአይፎን ኳሊቲ ነው።